አንተ ግብዝ አስቀድማ ከዓይኔ ምሰሶውን አውጣ፣ ከዛም በኋላ ከወንድሜ ዓይን ጉድፍ ታወጣ ዘንድ አጥርታ ታያለህ። ማቴዎስ ወንጌል ምዕራፍ 7 ከቁጥር 1 ጀምሮ ሲናገር እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና በምትሰፍሩበትም መስፈራ ይሰፈርባችኋል። በወንድሜ ዓይን ያለውን ጉድፍ ስለምን ታያለህ? በዓይን ግን ያለውን ምሰሶ ስለምን አትመለከትምን? ወይስ ወንድሜን ከዓይኔ ጉድፍ ላውጣ ፍቀድልኝ እንዴትስ ትለዋለህ? እነሆ በዓይኔ ምሰሶ አለ። አንተ ግብዝ አስቀድማ ከዓይኔ ምሰሶውን አውጣ፣ ከዚያም በኋላ ከወንድሜ ዓይን ጉድፍ ታወጣ ዘንድ አጥርታ ታያለህ። በእግራቸው እንዳይረግጡ ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቁዎቻቸውንም በእሪያዎች ፊት አትጣሉ። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያውን ለሚያንኳኳ ይከፈትለታል። ወይስ ከናንተ ልጅ እንጀራ ቢለምነው ድንጋይ የሚሰጠው ከናንተ ማን ሰው ነው? ዓሣ ቢለምነው እባብ ይሰጠዋልን? እንካስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገር ይስጣቸው። እንግዲያውስ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላችሁ፣ ሕግም ነቢያትም ይህ ነውና። በጠባብ ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱ የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠና ነው፣ የሚያገኙት ጥቂቶች ናቸው። ማቴዎስ ወንጌል ምዕራፍ 7 ከቁጥር 1 እስከ 14፣ ዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ እውነትም መንገድም ሕይወትም እኔ ነኝ ይላል የናዝሬቱ ኢየሱስ ክርስቶስ። ዘመናችሁ፣ ሕይወታችሁ፣ ኑሯችሁ ሁሉ ይባረክ። ተባረኩ። ፔጁን ላይክ፣ ሼር፣ ፎሎ፣ ሰብስክራይብ አድርጉ። ሻሎም